አንዴ ከቀመሳችሁት በተደጋጋሚ የምትሰሩት የምትጠቀሙት በጣም የሚገርም ጣፋጭ ብዙ ነገሮችን የያዘ የተልባ ጁስ እናዘጋጃለን ወይም ስሙዚ እናዘጋጃለን። ሰላም እንዴት ናችሁ? ሁሉ መልካም። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ላይክ በማድረግ ጀምሩ። ጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ጁሱን ማዘጋጀት የምንጀምረው ከሙዝ ነው። ሙዝ ከተፍ አድርገን ጁስ መፍጫችን ላይ እናደርጋለን። 1 ከግማሽ ሙዝ ተጠቅም ያለው እናንተ ልታዘጋጁ በፈለጋችሁት መጠን ልክ ከፍም ዝቅም ማድረግ ትችላላችሁ። ቆንጆ የበሰለ ሙዝ እናደርጋለን። ስራውን ቀለል ለማድረግ ነው እንደዚህ ከተፍ ያደረኩት። ካልሆነ እናንተ ከፈለጋችሁ ደግሞ በመክተፊያም ከተፍ አድርጋችሁ መጨመር ትችላላችሁ። ቀለል አድርጉ ለመስራት ደግሞ እዛው ጁሰሩ ላይ እንደምታዩት በቢላ ከተፍ አድርጎ መጨመር ነው። በመቀጠል ተልባ ጨምር ያለው ተልባው የተዘጋጀው ትንሽ እሳት ነካ አድርጎት የተፈጨ ነው። ተፈጭቶ የተዘጋጀውን ተልባ 1 የሾርባ ማንኪያ ከግማሽ ተጠቅም ያለው እሱን ታደርጋላችሁ። ሌላው ግማሽ የሾርባ ማንኪያ ኦትስ ወይንም አጃ እናደርግበታለን። የሱንም መጠን እንዳስፈልጋችሁ እንደፍላጎታችሁ ከፍም ዝቅም ማድረግ ትችላላችሁ። እኔ ግን ግማሽ የሾርባ ማንኪያ ተጠቅሜያለሁ። በመቀጠል ወተት ነው ፈልቶ የቀዘቀዘ። በጣም እንዲቀዘቅዝላችሁ ከፈለጋችሁ ደግሞ በረዶ ቤትም ማድረጋችሁ የተወሰነ ቅስቅስ እንዲልላችሁ ማድረግ ትችላላችሁ። 1 ከግማሽ ኩባያ የሚሆን ወተት እናደርግበታለን። በመቀጠል ስትሮበሪ ነው 2 ተለቅ ያለ ስትሮበሪ አድርግ ያለው። እንደናንተ ጣዕም ፍላጎት ደግሞ እናንተ እንደ ቴስታችሁ ከፍም ዝቅም ማድረግ ትችላላችሁ። ለኔ ግን 2 ስትሮበሪ በቂ ነው። እሱንም እንደዚህ ቆራርጠን እንከተዋለን። በደንብ ታጥቦ የተዘጋጀ ነው። ሁሉም እዚህ ውስጥ የምታዩት ፍራፍሬ ቀድሞ ታጥቦ የተዘጋጀ ነው። በመቀጠል ማር እናደርግበታለን። 1 የሾርባ ማንኪያ ከግማሽ አድርጌበታለሁ። ስኳር ስለማላደርግበት በማር ብቻ ስለተጠቀምኩ ነው። እናንተ ግን ቴስቱን አይታችሁ ደግሞ ማስተካከል ትችላላችሁ። ስለዚህ 1 ከግማሽ የሾርባ ማንኪያ ማር። ይሄ በቃ ምግብ በሉት። ቁርስ ላይ ብትጠቀሙት፣ ስፖርት እንቅስቃሴ ካደረጋችሁ በኋላ ብትጠቀሙት በጣም ጠቃሚ ነው። ይህንን ከጠጣችሁ ቶሎ አይረባችሁም። በዛ ላይ ደግሞ ብዙ ኒውትሪየንትን ስለያዘ ለሰውነታችን በጣም ገንቢ ነው፣ ጤናማ ነው። ትወዱታላችሁ፣ ሞክሩት። ስለዚህ እንደዚህ ማሩን ካደረግን በኋላ መፍጨት ነው። በደንብ እንፈጨዋለን። ይህንን ጁስ ለአዋቂም ለልጆችም መሆን የሚችል ነው። ስለዚህ እንደዚህ ቆንጆ አድርገን ፈጭተን አዘጋጅተናል ማለት ነው። እንደምትወዱት እርግጠኛ ነኝ። ሞክሩት። የዛሬ ቪዲዮ ይሄ ነው። ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው።